የዘብር ገብርኤል ገዳም ጉዟችንን በሰላም ጨርሰን በሰላም ተመልሰናል። እግዚአብሔር ይመስገን የበረከት ጉዞ ነበረ። አሁን ደግሞ የገና ጾም የመጨረሻ እሁድን ታኅሳስ 26 በአንቀጸ አድኅኖ ኩክየለሽ ማርያም ገዳም ለማሳለፍ እየተዘጋጀን እንገኛለን። አንቀጸ አድኅኖ ኩክየለሽ ማርያም ገዳም ከአዲስ አበባ 130 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ደጇን ረግጦ በጸሎት በእንባ ለተማጸናት ልጅ ለሌለው ልጅ፣ ትዳር ለሌለው ትዳር የምትሰጥ ደጇን የረገጠ 7 ትውልድ የምታስምር የቃል ኪዳን እመቤት ናት። ገዳሟ ላይ ስንሄድ 5 ገዳማት የምንሳለምም ይሆናል። ታላላቅ ገዳማውያን መነኮሳት የሚኖሩባት ታላቅ ገዳም። ወደዚህ ገዳም በመሄድ የእመቤታችንን ታላቅ በረከት ስንካፈል ጸበሏን ተጠምቀን እምነቷን ይዘን ጸበሏን ይዘን እንመለሳለን። ታኅሳስ 26 አንቀጸ አድኅኖ ኩክየለሽ ማርያም ገዳም አይቀርም። ኩክየለሽ ማርያም ለደጅሽ አብቂን፣ ኩክየለሽ ማርያም ለደጅሽ አብቂን እያላችሁ ኮሜንት ላይ ያስቀምጡልን። ስልካችን ባዮ ላይ ተቀምጦላችኋል። ከወዲሁ እየደወላችሁ ተመዝገቡ፣ ቦታ ያዙ፣ አብረን እንጓዝ እሁድን በኩክየለሽ ማርያም ገዳም።